ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ አዳዲስ ገቢዎች ዌልካም ብለናል። እንኳን ወደ ቴሎ አፕ በሰላም መጣችሁ። ቴሎ አፕ እንግዲህ ከተጀመረ ኦልሞስት ዛሬ ሰኞ ዕለት ሶስተኛ ሳምንቱን አሳልፏል ማለት ነው። ስለዚህ እዚህ ፕላትፎርም ላይ ነባሮችም አዳዲሶችም እንዴት ነው የምንሰራው፣ በምን መንገድ ነው የሚሉን ነገሮች አንዳንድ ነገሮች ላሳያችሁ በዚህ ቪዲዮ ፓርት ማለት ነው። እንግዲህ ማንኛቸውም አፕ ላይ ስትገቡ አምስት ነገሮች አሉ። 5 ነገሮች አሉ። አንደኛው ኤጀንት በመሆን ነው የምትሰሩት ማለት ነው። እያንዳንዳቸውን ቪዲዮ ይሰራባቸዋል። አንደኛው ኤጀንት በመሆን ነው። ሁለተኛው ጌመር በመሆን ነው፣ ጌም በመጫወት ማለት ነው። የማታውቁ ሰዎች እንዳትጨነቁ፣ እያንዳንዱ ነገር እንሰራበታለን። ሶስተኛው ጋምብለር በመሆን ነው። ጋምብል በማድረግ ኮይኑን ጋምብል እያደረግን ሲወልድ ያው ከወለደ እንጠቀማለን ማለት ነው። ሌላኛው ላይ የሚሆንች ደግሞ ኮይን በመሸጥ ኮይን ከፕላትፎርሙ በመግዛት በመሸጥ ኮይን በመሸጥ። ሌላኛው ያው አምስተኛው ምንም እንኳን ያን ያክል ጥቅም የሚያስገኝ ባይሆንም ጀስት ግን አብሮ መታየት ያለበት ስለሆነ እናየዋለን። ታስክ ነው እንግዲህ በእነዚህ ነገሮች በ5 ነገሮች ነው ማለት ነው ፕላትፎርም ላይ የሚሰራው። እንደምታዩት እነዚህ ነገሮች ናቸው እንግዲህ በቃ እነዚህ ነገሮች ናቸው። እንደነገራችሁ አንደኛው ኤጀንት በመሆን ፕላትፎርም ላይ በቃ የትኛውም ፕላትፎርም ስትገቡ ከነዚህ ውስጥ ነው ልትሰሩት የምትችለው። ሁለተኛው ጌመር በመሆን ጌም በመጫወት። ሶስተኛው ጋምብለር፣ ይሄም ኮይን ገዝተን የምንጫወተው ነው። አራተኛው ደግሞ ኮይን ከፕላትፎርሙ በመግዛት አትርፈን ለተጠቃሚዎች፣ ለጌመሮች፣ ለጋምብለሮች እንሸጣለን። አምስተኛው ያው ታስክ በመስራት ነው ማለት ነው። ስለዚህ በእነዚህ ነገሮች ነው ፕላትፎርም ላይ የምንንቀሳቀሰው ማለት ነው። እንግዲህ እንደኛ ሀገር ኮንቴክስት፣ እንደ ኢትዮጵያ ኮንቴክስት ስትመለከቱት አንደኛ ጌመር መሆንም ለኛ ይከብደናል። ምክንያቱም አብዛኛው የሚታወቅ ነው፣ አብዛኛው ማህበረሰብ ኢኮኖሚካሊ ፋይናንሻሊ ስቴብል አይደለንም፣ ፋይናንሻሊ ችግር ስላለብን። ጋምብለርም በተመሳሳይ፣ ኮይን ሴለርም ያው ኢንቨስት የሚጠይቅ ነው። ስለዚህ ታስክ ደግሞ በጣም ኢመንት ነው፣ በጣም ትንሽ ነገር ነው። ምክንያቱም ፕላትፎርም በባህሪው ሲፈጠር ጌም እንድንጫወትለት ኮይን እንድንገዛው ነው እንጂ በዋናነት ታስክ ሊሰጥን አይደለም የተፈጠረው ማለት ነው። እና እኛ በዋናነት ልንሰራበት የምንችለው ነገር ቢኖር ምንድነው? ኤጀንት በመሆን ነው። ይሄ ደግሞ ኢንቨስትመንት የሚጠይቅ አይደለም፣ ጀስት ከፈለግን ብቻ ነው። ኤጀንት በመሆን ነው። ስለዚህ ነገር በቀጣይ ፓርት በደንብ አድርጌ እሰራላችኋለሁ። ለዛሬ ፕላትፎርም ላይ ልንሰራባቸው የምንችላቸው የስራ አይነቶች ምን ምን ናቸው በሚል ርዕስ ይሄን አቅርቤላችኋለሁኝ። ቴንክ ዩ ሶ ማች